ደስታ ወደ ለቅሶ ተቀይሮ ታለቅሳለህ። ይህን ስሜት አያውቁትም እነሱ። የመጀመሪያ ቀን ስለ ስጁድ ተነግሮ ሰላት ላይ ምን እንደምትል ተነግሮ ልክ ግንባርህን ከመሬቱ ጋር ስጁድ ለዓለማቱ ጌታ ለዛ ለፈጠረ አምልኮ የአምልኮ ሀቅ ይገባዋል። እሱ ነው እናት እያሳደገች እያለ ለሌላ እናት አይደለም የምትጦረው፣ እናትህን ነው የምትፈልገው። ሀቋ የእናትን ሀቅ የሚያክላለ በዚህ ምድር ላይ ካላ ቀጥሎ የለም። ልክ እንደዛው የፈጠረህን ደግሞ አምልኮ ሀቅ የሚገባው እሱ ነው ብለህ ለሱ ልክ ስትሰግድለት ግንባርህን ከመሬት ጋር ስታስነካ ያኔ እሷ እናቴ ናት ላሳይ ብዬ ነው። ይቅርታ። ማሻአላ ማሻአላ፣ አላህ ይጠብቅልህ። አይ በህይወት የለችም። እንግዲህ አላህ ይራማቸው አይባልም በእኛ በእስላም። አፈሩን ገለባ ያርግላቸው። እንግዲህ አሜን። አይዞህ። እና እንደዛ ነው ያለው ነገር ማለት ነው። ሀቅ የሚባል ነገር አለ። ያላን ሀቅ ስትሰጠው ሀቁ የሱ ድርሻው የሱ ነው ብለህ ስትሰጥ የሀቁ እንትን ስትል በቃ ያኔ ስሜቱ የተለየ ነው ራሱ። እና እንደዛ ነው ያለው ነገር። ኢንሻአላህ ቀስ ብለህ እንግዲህ አንተ የሚበጀውን ከሚፋጀው የለየ ከ18 ዓመት በላይ የሆንክ ልጅ ነህ። በዛሬ ደግሞ የሰው አይምሮ የምታየው ደግሞ ስሉጥ ነው አይደል? የሰው አይምሮ ስሉጥ ነው አይደለ? አዳዲስ ነገሮች ይፈልጋል። አዎ። ስለዚህ ምንድነው ለውጥ ነው የሚያስፈልገው። ለውጥ ደግሞ ሰደነስ አይደለም፣ ፕሮሰስ ነው። ለውጥ ሂደት እንጂ ቅስፈት አይደለም አይደለ? ለውጥ ቅስፈት ከሆነ ነውጥ ነው የሚሆነው። ስለዚህ ቀስ ብለህ ጊዜ ሰጥተህ እስልምናን አጥና። እሺ። አይ አነባለሁ እኔ ማንበብ ምንም ችግር የለም። በደንብ ነው ማለት እንኳን እስልምና ቀርቶ ምን እኛ ስንት እስልምናን መጽሐፍ ማየት ቀርቶ ምን ሆረር ፊልም እናያለን፣ ሙቪ እናያለን፣ ዘፈን እናያለን። እንዴ ሰማይ አዎ ኢንሻአላህ ችግር አለ። በደንብ እናነባለን ኢንሻአላህ። አላህ ይጠብቅህ። እንግዲህ ሌሎቹ ነገር ካለ እኔ ጨርሻለሁ። ፎሎ አድርጊ።